መልሶ የመገንባቱን ሁኔታ ምን ያህል ያሳያል? ምን ያህል ትኩረት እንደተሰጠው አመላካች ነው? መልካም። የዛሬ በላሊበላ ከተማ አስተዳደር ያየነው የሆስፒታል የማስፋፊያ እና ደረጃውን ለማደጉ የተጨመረ ግንባታ ነው። ይህ ግንባታ የዛሬ 1 ዓመት አካባቢ የተጀመረ ነው። የመሰረት ድንጋይ የተጣለው ከ92 ሚሊዮን ብር በላይ የሚወስድ በጀት ተመድቦለት በክልሉ መንግስት እየተሰራ ያለ ግንባታ ነው። ይሄ ግንባታ የጤና ፖሊሲያችን የመጀመሪያው መከላከል ነው። ሁለተኛው ደግሞ መከላከል ካልቻል ታክሞ መዳን የሚቻልበትን ሁኔታ ማመቻቸት እና መፍጠር የመንግስት ቀዳሚ ተግባር ነው። ስለሆነም ሆስፒታሉ የተኝቶ መታከሚያ እና ለዛ የሚያስፈልጉ የሕክምና ቁሳቁሶችን ማሟላት የሚያስችልበትን ስርዓት ነው ተዘርግቶ ያየ ነው። ግንባታው ምንም እንኳን በተለያየ ምክንያት በውሉ መሰረት ባይሄድም አሁን ያለበት ደረጃ ካለፍንበት ሁኔታ አኳያ ጥሩ ደረጃ ላይ ያለ ነው። የማጠናቀቂያ ግንባታ ላይ ያለ በመሆኑ በላሊበላ ከተማ አስተዳደር ለረጅም ጊዜ ይጠየቅ የነበረውን የሆስፒታል የደረጃ መሻሻል እና ሆስፒታሉ እንዳያችሁት ጠባብ ነው ቦታዎቹ። ያንን ጥበት ሊፈታ የሚችል ግንባታ ነው። በተጨማሪም ለደረጃ የሚመጥን የማስፋፊያ ቦታዎችም እንደዚሁ እንዲመለስ በእይታችን ካየን በኋላ ከከተማው አስተዳደር ጋር ንግግር አድርገናል። ስለሆነም በዋናነት ፋይዳው ምንድነው ከተባለ ታክሞ ለመዳን መንግስት ያስቀመጠውን አቅጣጫ ተግባራዊ ለማድረግ ህልምን ወደ መሬት ለማስጠጋት በጤናው ዘርፍ ላይ የተሰራ ያለ ስራና ማሳያ ተደርጎ የሚወሰድ ነው። በሁለተኛ ደረጃ ያየነው የከተማውን የመጠጥ ውሃ የማሻሻል እና የመልሶ ግንባታ ስራ ነው። አዲስ ግንባታ አይደለም። ነገር ግን ከመጀመሪያ ከነበረው የግንባታ በተለይ የመክፊያ ፓምፖቹ በጣም ተሻሽለው የሶላር ፓኔሉ ጨምሮ የውሃ መጠኑ በጣም ጨምሮ ያየንበት ሁኔታ ነው ያለው። ላሊበላን ከተማ ለመሰሉ አካባቢዎች ውሃ ህይወት ነው የሚባለው የተለመደ አባባል አይደለም። እንደ ልብ የውሃ መገኛ ቦታዎች የሉም። ከርቀት ቦታ ነው ውሃ ተስቦ እየመጣ ያለው። ምናልባትም ኤርፖርት አካባቢ 20-25 ኪሎ ሜትር ርቀት ላይ ነው። ይሄ የውሃ ህይወት ነው ሲባል እንዲሁ ለየትኛውም እንስሳ በህይወትነት የሚወሰን ነው። ለሰው ልጅ ግን የመንግስት ልዩ ኢንተርቬንሽን ከውሃ መገኛው ህዝብ ድረስ የውሃውን የማከፋፈል የማመንጨት የማከፋፈል ስራ ልዩ ጥረትን ይጠይቃል። ላሊበላን ለመሰሉ ከተሞች ይህንን መንግስት ታሳቢ ያደረገ ስራ የክልሉ መንግስት በተለይ በዓለም አቀፍ ቀይ መስቀል ማህበር እንዲሰራ ውሳኔ በወሰነው መሰረት የመልሶ ግንባታው ስራ ተሻሽሎ የከተማውን የመጠጥ ውሃ አቅርቦት አሻሽሏል። ይሄ አሻሽሏል ነው እንጂ ሙሉ በሙሉ መልሷል ማለት አይደለም። ተጨማሪ የውሃ መገኛ ቦታዎችን ፈልጎ ችግሩ ከዚህ የበለጠ ስር ሳይሰድ በቀጣይ መፍታት ያስፈልጋል። አሁን ግን ባለንበት ሁኔታ ችግሩን አስታግሷል። የህዝቡም ስሜትና ምላሽ ሰጭነት በዚህ በኩል በጣም ጥሩ ነው። በድምር ስናያቸው ሁለቱም ፕሮጀክቶች የህዝብን አንገብጋቢ ችግር ለመፍታት እየፈቱ የመልካም ማስተዳደር ጥያቄያቸውን ፍትሃዊ ተጠቃሚነትን የመመለስና እንደ ፓርቲ ደግሞ የህዝብን ችግር ለመፍታት ቃል የምንገባቸውን ነገሮች ሙሉ በሙሉ መሬት የምናስነካበት አፈጻጸም የታየበት የፕሮጀክት ክትትልና ድጋፍ አግባቡ የተለየ የነበረበት በአጭር ጊዜ ከሰላምና ጸጥታ ችግር አካባቢ ወጥቶ በአጭር ጊዜ ፕሮጀክት እያጠናቀቀ ያለንበት ደረጃ ላይ ስለምንገኝ ይህንኑ በቀጣይ አጠናክረን መቀጠል ነው በእኛ በኩል የሚጠበቀው። ለህዝብ የሚያስተላልፉት መልእክት ካለ እንዲህ አይነት ፕሮጀክት ተጠናክረው ጥያቄዎች እንዲመለሱ ምናልባት የምርጫ ወቅት ላይ ነው የምንገኘው። ሁለት ነገር ነው። ልማት በመንግስት በህዝብ እና በባለሀብት ቅንጅትና ትብብር ነው በጽንሰ ሀሳብ ደረጃ የሚተገበር የሚፈጸመው።
እንደ አራተኛ ደረጃ የሚወሰደው ልማት ደግሞ ሰላምና ጸጥታን ይፈልጋል። ሰላም የልማት ዋስትና ነው። ልማትም ለሰላም ዋስትና እንደሚሆኑ አብዛኛዎቹ የልማትና የሰላም ግንኙነት የሚተነትኑ ጽንሰ ሀሳቦች የሚተነትኑት ነው። ከህዝቡ ሁለት ነገር ነው የሚጠበቀው። እንደነዚህ አይነት የመጠጥ ውሃ ፕሮጀክቶች፣ የሆስፒታል ፕሮጀክት ስንገነባ ከሱ የሚጠበቀው የገንዘብ የጉልበት እና የእውቀት አስተዋጽኦ እንዲያደርግ ነው። በሁለተኛ ደረጃ ልማት በመንግስት እንዲሰራ ከተፈለገ በተለይ የግብአት አቅርቦቱ የተሳለጠ እንዲሆን ልማቱን የሚሰሩት ባለሙያዎች በነጻነት ገብተው እንዲወጡ 24 ሰዓት እንዲሰሩ ማድረግ ያስፈልጋል። ይሄ ደግሞ የአካባቢው ሰላም ሲጠበቅ በአካባቢው ሰላም መከበር የህዝቡ ተሳትፎ የላቀ ደረጃ ሲኖርና ህዝቡ የራሱን ሰላም በራሱ መጠበቅ ሲችል ነው። ስለዚህ በአካባቢው ልማት በዘላቂነት እንዲኖር በተለይ ደግሞ ዋና የገቢ ምንጩ የቱሪስት ፍሰት ነውና የአካባቢ ቱሪስቶች አካባቢው ላይ እንዲመጡ ከተፈለገ ከየትኛውም አካባቢ በላይ ሁሉም አካባቢ ሰላም ያስፈልገውም እንደ ላሊበላ ስለ ሰላም አብዝቶ መናገር ስለ ሰላም አብዝቶ መዘመር የሚገባው አካባቢ የሌለ በመሆኑ ስለ ሰላም ህብረተሰቡ ያለውን ሃይማኖታዊ፣ ባህላዊ እሴት ተጠቅሞ የራሱን ሰላም በራሱ ማስጠበቅ ይጠበቅበታል። የቅርስ ጥገናው ሰላም ይፈልጋል። ሌሎች ልማቶች ሰላም ይፈልጋል። በተለይ በክቡር ጠቅላይ ሚኒስትራችን እየተደረገ ያለው የላሊበላ ውቅር አብያተ ክርስቲያናት ጥገና ሙሉ በሙሉ የሰላም ጥያቄ ቅድመ ሁኔታ ስለሆነ ሰላም ጠብቆ ህብረተሰቡ በራሱ ልማት ላይ አዎንታዊ ተሳትፎ እንዲያደርግ ነው መልእክት ማስተላለፍ የምፈልገው። እንግዲህ የላሊበላ ከተማ መጠጥ ውሃ 2002 ተመርቆ ወደ ስራ የገባ ፕሮጀክት ነው የነበረው። ያኔ ያው አሁን ላይ 16 ዓመት አገልግሎት ነው የነበረው። ያው በተፈጠረው በሰሜኑ ጦርነት ከፍተኛ ጉዳት ደርሶበት ነበረ። የውሃ አገልግሎት ኦልሞስት ስራ አቁሞ ነው የነበረው። ከዛ በኋላ ምንድነው የክልሉ ውሃ ቢሮ የክልሉ መንግስትና ከረጅ ድርጅቶች ጋር በመተባበር የነበረውን ውሃ የመመለስ ወይም የሪሃቢሊቴሽን ስራ ነው የተሰራው። እሱ ሲሆን ምንድነው የተሰራው አጠቃላይ አሁን እንዳያችሁት የነበሩትን ከአገልግሎት ውጭ ሆነው የነበሩትን ፓምፖች የመቀየር ስራና ወደ ሶላር ሲስተም የመቀየር ስራ ነው የተሰራው። ዓለም አቀፍ ቀይ መስቀል ድርጅት ወይም ICRC የሚባልና ከክልሉ መንግስት ጋር በመተባበር የሪሃቢሊቴሽን ስራ ነው የተሰራለን። ምንድነው አጠቃላይ የሲስተሙ ወደ ዘመናዊ ሲስተም እንዲሆን የተደረገው 6 ሳይት ላይ 3 ጉድጓድና 3 ቡስተር ስቴሽን ላይ ሶላር የማንጠፍ ስራ ነው የተሰራው። አጠቃላይ በእነዚህ ሳይቶች 1918 ሶላር ፓኔሎች ተነጥፈዋል። ወደ 16 የሚሆኑ ፓምፖች ሰርፌስ ፓምፕ እና የሰመርሲብል ፓምፕ በሶላርም በመብራት ቤቶች ላይ አጠቃላይ ቅድም እንዳልኩት ወደ 1918 ሶላር ፓኔሎች እና ወደ 16 ፓምፖች ሰመርሲብል እና ሰርፌስ ፓምፖች ተቀይረዋል። ሙሉ ሲስተሙ በአዲስ ሲስተም ነው የተቀየረው። አፕግሬድ አድርጓል። በነበረው ሲስተም ኦልሞስት ወደ 30% አካባቢ አፕግሬድ አድርጎ የውሃ የመግፋት አቅማችን አሁን ላይ ያለንን ውሃ 24 ሰዓት እንገፋለን። ቀን በሶላር ሌሊት ደግሞ በመብራት እንገፋለን። ያው ከህዝቡ ቁጥር ጋር አልመጣጠንልን ስላለ ማለት ነው። ስለዚህ ያለንን ውሃ አፕግሬድ አድርጎ ሪሃቢሊቴት ሆኖ አሁን በጥሩ አገልግሎት ላይ እየሰጠ ያለ ፕሮጀክት ነው ማለት ነው። ሽፋኑ አሁን ላይ ወደ 46% ነው። እንደ ላሊበላ እንደ ከተማ አሁን ላይ የላሊበላ ህዝብ 6 ሚሊዮን ሊትር በቀን ያስፈልገዋል። አሁን ላይ ግን እኛ እያቀረብን ያለ ነው 1.2 ሚሊዮን ሊትር ነው በቀን ማለት ነው። ስለዚህ ከፍተኛ የሆነ የውሃ እጥረት ነው ያለው። ግን ያለችንን ውሃ ለማቅረብ እየሞከርን ነው። ሲስተሙን አፕግሬድ አድርገን 30% ጨምሯል ከነበረው እንትን። ያም ሆኖ ግን አሁን ወደ ሙሉ አገልግሎት ቢገባ ከተማው ላይ የውሃ እጥረት አለ አሁንም ቢሆን ማለት ነው፣ አልተቀረፈም። እሱን ለማድረግ ደግሞ የሚመለከተውን አካል እየጠየቅን ነው። እንደ ውሃ አገልግሎት አጠቃላይ የላሊበላ ከተማ የውሃ ፖቴንሻሎችን አስጠንተን
ዲዛይን እያሰራን ነው። ረጅ ድርጅቶችንም መንግስትንም እየጠየቅን ነው ያለ ነው ሽፋኑን የተሻለ አገልግሎት ለመስጠት። ምክንያቱም ላሊበላ የቱሪስት ከተማ ነች። አሁን ያለው ሁኔታ ወደ ሰላም ተመልሶ ሙሉ የቱሪስት አገልግሎት መስጠት ብቻ ውሃን ለማቅረብ በጣም አስቸጋሪ ነው የሚሆነው። ቱሪስት ደግሞ ውሃ ከሌለ ከተማውን አስቸጋሪ ሁኔታ ሊያስገባው ስለሚችል እሱን እኛ እየሰራን ነው። እዚህ ላይ ግን ያው የመንግስት ድጋፍ ያስፈልጋል፣ እየጠየቅን ነው። ቀጣይ እነዚህ ስራዎችን እየሰራን ነው። በጣም እናመሰግናለን።